ሀላብን አውርዳችሁ የሀላብ ታስክ አሰራር አሻራ ሳንሰጥ ታስክ መስራት እንችላለን ወይ? እንዴትስ መስራት እንችላለን? የሀላብ ሰዓት አቀያየርን እናያለን ማለት ነው ዛሬ። እስካሁን ሀላብን አውርዳችሁ ስራ ያልጀመራችሁ ልጆች ኦሪጂናሉን ሀላ ኮሜንት መስጫ ቦታ ላይ አስቀምጬላችኋለሁ። ሄዳችሁ ዳውንሎድ አድርጋችሁ ወደ ፕሌይ ስቶር ነው የሚወስዳችሁ። ዳውንሎድ አድርጋችሁ እንግዲህ ታስክ አሰራሩንም ዛሬ እንግዲህ አሳያችኋለሁኝ ማለት ነው። በዛውም ታዩታላችሁ። በዛ መንገድ ከኛ ጋር ስራችሁን መቀጠል ትችላላችሁ፣ ስራችሁን መስራት ትችላላችሁ። ጀግነን አብረን እንስራ ነው የምላችሁ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀላብ ላይ እንዴት ታስካችንን መስራት እንችላለን፣ አሻራ ሳንሰጥ ነው የምንሰራው፣ አሻራ ሰጥተን ነው የምንጀምረው የሚለውን እናያለን ማለት ነው። ስለዚህ በቀጥታ የሀላብ ሰዓት አቀያየር ከምሽቱ 3:30 ሲሆን እንግዲህ ሌሎች ፕላትፎርም እንዳያችሁት ከሆነ 24 ሰዓታቸው የሚጠናቀቀው ከምሽቱ 1 ሰዓት ነበረ። ልክ እንደዛኛው ፕላትፎርም መስሏችሁ ብዙ ሰዎች የተቸገራችሁ ያላወቃችሁት እንግዲህ ደግሞ ሰዓት ደርሶብኛል ብላችሁ ታስካችሁን ያልሰራችሁ ልጆች ትኖራላችሁ እና ለእናንተ በጣም ጠቃሚ ነው ማለት ነው ይሄ ቪዲዮ። እንደዚህ አይነት ብዙ ሰዎች ስለገጠሙኝ ነው ይህንን ቪዲዮ የሰራሁትም። ስለዚህ እዚህ ፕላትፎርም ላይ 24 ሰዓቱ የሚጠናቀቀው ከምሽቱ 3:30 ነው ማለት ነው በኢትዮጵያ። ስለዚህ በዛ መንገድ እንግዲህ ታስካችሁን እስከ 3:30 ድረስ መስራት ትችላላችሁ ማለት ነው። ሌላ ደግሞ እዚህ ፕላትፎርም ላይ አሻራ ሳንሰጥ ታስክ መስራት እንችላለን ወይስ አንችልም የሚለውን ነው ማሳያችሁ ማለት ነው። ብዙ ፕላትፎርም ላይ እንግዲህ እንዳያችሁት ከሆነ አሻራ ሳትሰጡ ታስክ መስራት እንደማትችሉ ነው እኔ የማውቀው። እዚህ ፕላትፎርም ላይ ግን አሻራ ሳንሰጥ ታስክ መስራት እንችላለን። ምናልባትም ማታ አካባቢ አሻራ ለመስጠት የማይመቸን ቦታ ቀንም ቢሆን ማታ አሻራ ለመስጠት የማይመቸን ቦታ ሆነን ሊሆን ይችላል። ስለዚህ ምንድነው እዚህ ፕላትፎርም ላይ ዳውንሎድ ካደረጋችሁት በኋላ ቀጥታ ታስካችሁን መስራት ትችላላችሁ ማለት ነው። ወደ ቤታችሁ ገብታችሁ ሌሎች ፕላትፎርም ላይ እንግዲህ እንደነገርኳችሁ አሻራ ሳትሰጡ ስራ መጀመር አትችሉም አይደለ? እዚህ ፕላትፎርም ላይ ግን ይቻላል ማለት ነው። ስለዚህ ሀላብን ዳውንሎድ ካደረጋችሁ በኋላ እንዴት ነው ታስካችሁን የምትሰሩት? ምን ታደርጋላችሁ መሰላችሁ? እዚህ ጋራ ሆም ውስጥ ትገባላችሁ። ሆም ውስጥ ከገባችሁ በኋላ እዚህ ጋር የማይክ ምልክት አለች። የማይክ ምልክቷን ነክቼ ትነካላችሁ። ከዛ የማይክ ምልክቷን ስትነኩ ምን ያመጣላችኋል? ካሜራ ያመጣላችኋል። ፎቶ የሆነ ካሜራ ቦታ ያመጣላችኋል። ያንን ስትነቁ ፎቶ ምረጡ ይላችኋል። የራሳችሁን ፎቶ ፕሮፋይላችሁን ትመርጣላችሁ። ፎቶአችሁን ታስገባላችሁ ማለት ነው። ከዛ ከሱ ስር ደግሞ የሆነ ነገር ትጽፋላችሁ። አሁን እንግዲህ እዚህ ላይ እንዳያችሁት ብዙ ሰዎች የጻፉት ነገር ነው። አብረን እንስራ፣ ዌልካም፣ የተለያየ ነገር የፈለጋችሁትን ነገር መጻፍ ትችላላችሁ። ነው ላስተምራችሁ ነው፣ አብረን እንስራ ብላችሁ መጻፍ ትችላላችሁ። ከዛ እታች አካባቢም ደግሞ እንደዛው ኑ ላስረዳችሁ፣ ኑ አብረን እንስራ፣ የምትፈልጉትን ነገር ትጽፋላችሁ። 2 ቦታ ነው የምጽፉት ማለት ነው፣ ላይና ታች። ከዛም በኋላ ያንን ጽፋችሁ ከጨረሳችሁ በኋላ ራሱ ጎ የሚል ነገር አስቀምጧል። እዛ ጋራ ጎ ትላላችሁ። ጎ ብላችሁ ከነካችሁ በኋላ ቀጥታ ወደ ቤታችሁ ነው የሚያስገባችሁ ማለት ነው። ወደ ቤታችሁ ካስገባችሁ በኋላ እንግዲህ ምንድን ነው የምታደርጉት? ወንበራችሁ ላይ ትቀመጣላችሁ ማለት ነው። እንግዲህ አንደኛው ወንበር ላይ ነው የምትቀመጡት። አንደኛው ወንበር ላይ ከተቀመጣችሁ በኋላ አደራ የምላችሁ ነገር ተሳስታችሁ ሚውታችሁን እንዳትዘጉ። እታች አካባቢ ላይ ነጭ ሚውት አለች። ያቺ ሚውት የተዘጋች መስሏችሁ እከፍታለሁ ብላችሁ እንዳትዘጉት። ሚውታችሁ ሲዘጋ የእናንተ ወንበራችሁ አጠገብ ቀይ ሚውት ትመጣለች። ቀይ ሚውት ተዘግታ ትመጣለች። ያቺ ቀይ ሚውት አለች ማለት ከታች ዘግታችሁታል ማለት ነው። ያቺ ሚውት ከታች ያለችው ሚውት ካልነካችሁ ከላይ ወንበሩ አጠገብ ምንም አይነት የተዘጋ ሚውት አይመጣም ማለት ነው። ቀይ ነገር ነው ለራሱ የሚመጣላችሁ፣ እናንተ ራሱ ታዩታላችሁ። ስለዚህ በዚህ መንገድ እንግዲህ ፕላትፎርሙ ላይ ከገባችሁ በኋላ በዚህ መንገድ አሻራ ሳትሰጡ ስራችሁን መስራት ትችላላችሁ ማለት ነው። በጣም አሪፍ ፕላትፎርም ነው። እንግዲህ አንድ ሰው ወንድም ሴትም እስከ 6800 ድረስ ታስክ መስራት ይችላል ማለት ነው። እዚህ ፕላትፎርም ላይ ጀማሪ ሆኖ ማለት ነው። እንግዲህ ከዛም በኋላ ያለው ደግሞ ጎብዛችሁ ጀግናችሁ ከሰራችሁት በጣም አሪፍ ፕላትፎርም ነው። ፕላትፎርም ብዙ ነገር የምትማሩበት የምታገኙበት
እናንተ ከሰራችሁ የምትለወጡበት ፕላትፎርም ነው። ስለዚህ አብረን እንስራ፣ አብረን እንደግ። ኑ ከኛ ጋር ተቀላቀሉ፣ ከኛ ጋር ስሩ። ስልክ ቁጥሬንም አስቀምጥላችኋለሁ። በቴሌግራም አናግሩኝ። ከዛ አለደለ እንገናኝ፣ እናውራ፣ ግሩፕ እንፍጠርና በደንብ በርትተን ጠንክረን እንድንሰራ ነው የምፈልገው። ሁላችንም እንድንሰራ ፈልጋለሁኝ። ስለዚህ የዛሬው ቪዲዮ ይሄንን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም የስራ ጊዜ ይሁንላችሁ። በርቱልኝ፣ ጀግኑልኝ።